የምትመለከቱት እንግዲህ እዚህ ጋር ያው ነው 118 ሪያል ሰርቻለሁ ወንድሜ። ስንት መሰላችሁ የሚቀረኝ 22 ሪያል ሰራ $40 እሰራለሁ ማለት ነው። በጣም ቀላል ነው ያው አፕሊኬሽኑ። ይሄንን አሁን እዚህ ጋር የ60 የምትለው ላይ ገብታችሁ ይሄን ሪሴፕት ሴቭድ ብዬ ጨርሻለሁ። በአዲስ ሴንድ አድርጌ በዚህኛው ማሳያችሁ ይሆናል። ጌሙ በጣም ቀላል ነው። እንዲያርጋችሁ ሳንቲም ማግኘት ትችላላችሁ። ያው የተካበደም ባይሆን ቀለል ያለ ሳንቲም ማግኘት ትችላላችሁ ማለት ነው። ጌሙን እንዴት አድርጋችሁ እንደምትጫወቱ ምን እንዴት አድርጋችሁ ሌቡን እዚህኛው ጀዋል ላይ ሸል አድርግና በአዲስ መልኩ ለእናንተ ላሳያችሁ። እዚህ ላይ እኔ እንደምትመለከቱት ያው እዚህ ላይ እንትን ያልኩት ነው ማለት ነው የሰራሁት ነው። ይሄ ያው በፔፓል ነው የምታወጡት። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና ተከበራችሁ የዩቲዩብ ቻናል ተከታታዮች ሞላ ናችሁ። ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንግዲህ አንድ ቀለል ያለ ነገር ይዤላችሁ መጥቻለሁ። ያ ምንድነው ጌም ተጫውተን ሳንቲም የምናገኝበትን ያኔ የተካበደ ሳንቲም ባይሆንም የቀለል ያለ ሳንቲም የምናገኝበትን በርታችሁ ከሰራችሁ ደግሞ እንዲያሰራራችሁ የምታገኙበትን አፕሊኬሽን ማሳያችሁ ይሆናል ማለት ነው። ደግሞ አፕሊኬሽኑ ያኔ ቀላል ነው። ጌም ለምትወዱ ሰዎች ጋብሶ ለእናንተ በጣም ቀለል ያለ ነው። እንደምትመለከቱት ስለሆነ ይሄን ዳውንሎድ እንዳደርጌ እናንተ መጀመሪያ ላይ መግቢያ ላይ እንደልኳችሁ እንደታርጋችሁ ዳውንሎድ እንደምታደርጉ ላሳያችሁ ማለት ነው። እንደምትመለከቱት ዳውንሎድ የሚለውን አንዴ ክሊክ እናደርጋለን። ክሊክ ስናደርገው ቀጥታ እሱ ወደ ፕሌይ ስቶር ይወስደናል። አንስቶል እናደርጋለን። እዚህ ጋር አንስቶል አድርገን ስንጨርስ እንዴት አድርገን ስቴፕ ባይ ስቴፕ ማሳያችሁ ይሆናል። ቀለል ያለ ነው። ምንም የተካበደ ነገር የለውም። እስከ መጨረሻው ድረስ አብራችሁን ሆኑ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። እንደምትመለከቱት እንግዲህ ያው እየወረደ ነው 100% ብሏል። በጣም አስተካፋፈቱና ማን ስቴፕ ባይ ስቴፕ ሁሉንም ነገር አሳያችኋለሁ። ያልገባችሁ ጥያቄ ካለ ደግሞ ኮሜንት ላይ ከታች ጠይቁኝ ማለት ነው። ፕላይ እንለዋለን። እዚህ ጋር እንደምትመለከቱት ጌሙ እንደዚህ ነው። ጌሙ ደግሞ ያን ያህል እንደዚህ የሚካበድ ነገር አይደለም። አዲስ ሰዎች ትንሽ ሊያስቸግራቸው ይችላል እንጂ ለጌም ምናምን መጫወት ለምትወዱ ሰዎች በጣም ለእናንተ እየተዝናናችሁ ነው። አሁን ለምሳሌ እዚህ ጋር በኢሜል ነው መክፈት ያለባችሁ። በጎግል ወይም ደግሞ ኢሜል ካላችሁ እናንተ በኢሜላችሁ ትገባላችሁ። እኔ በጎግል ኢሜል እገባለታለሁ። እንደምትመለከቱት እንዳድርጌ በጎግል ኢሜል እገባለሁ ማለት ነው። እንደምትመለከቱት እንግዲህ እዚህ ጋር 0 ነው። እንደምትመለከቱት 20 የመድረስ 20 መድረሶች እንትኖች ስቴፖች ይሰጠኛል ማለት ነው። እነዛን 20ዎቹን እንዴት አድርጋችሁ እንደምትሄዱ በጥንቃቄ እናሳያችኋለሁ አንድ ባንድ ማለት ነው። እዚህ ላይ ደግሞ እንደምትመለከቱት እዚህ ጋር ከግራ በኩል እዚህ ጋር አለ። እዚህ ጋር እንደምትመለከቷቸው እነዚህ አሁን ለምሳሌ 5 ሌብል ስደርስ 6 ሪያል ይሰጠኛል ማለት ነው። 5 ሌብል ስደርስ ሁለተኛው ላይ እንደምትመለከቱት 15 ሌብል ስደርስ 6 ሪያል አገኛለሁ ማለት ነው። ሶስተኛው ላይ ደግሞ 30 ሌብል ስደርስ እንደምትመለከቱት 6 ሪያል እያለ እንደምትመለከቱት 60 ያው እያለ ቪዲዮ ደረሰባችሁ እስከ ስንት ድረስ እንሄዳለን? 360 ድረስ ስንደርስ 6 ብር እናገኛለን ማለት ነው። ይሄ ካለቀ በኋላ እንዴት ነው የምታገኙት ሳንቲም? እንትን በማየት ማስታወቂያ በማየት አሁን ለምሳሌ ይሄን እዚህ ጋር 20 ሚለው ይሄ 20 ሚለው የምትመለከቱት እዚህ ጋር ያቀበቁበት መኪናው አጠገብ 20 ሚለው ያ ሲያልቅባችሁ ማስታወቂያ ስታዩ እንትን ይላችኋል ማለት ነው። አሁን ለምሳሌ ቆይ እኔ ስታርት ልበለውና አናዳድ ምን ወደ ያለውን ነገር ላሳያችሁ ማለት ነው። ለመጀመሪያ ጊዜ እያሳየ ነው እንደምትመለከቱት ያመለከታችሁ ነው ይታያችኋል። አሁን አንድ ሌብል ድረስ ነው የምትመለከቱት። አንድ ሌብል ድረስ ይሄ ድምፁ እንደዚህ ነው። እዚህ ጋርም 19 ያለ እንደምትመለከቱት ለእናንተ ድምፁ እንዲያረብሽ ደግሞ እዚች ጋር ሳይለንት አላችን ሳይለንት ስታደርጓት ከላይ በኩል ጸጥ ይላል። ምንም ድምፅ አይኖረውም። 5 ሌብል ልሄድና ለእናንተ ላሳያችሁ ማለት ነው። በቀላሉ የምትመለከቱት ያው ስቴፑ በጣም ቀላል ነው። የሚካበድ ነገር አይደለም። ለማንም ይሄ ቀለል ያለ ነው። ስራ በፈታችሁ ሰዓት በ6 ሰዓት ውስጥ 20 ሌብል ይሰጣችኋል መሰለኝ። ለእናንተ እንዲገባቸው ያህል ነው አሁን ይሄ ማሳያችሁ ማለት ነው። ለኔ ለዩቲዩብ ቻናሌ እንትን እንዲያለኝ ቪዲዮ እንትን ላቁመውና
አይዋ የምፈልገው ነገር እዚህ ጋር ማስታወቂያ መጣ። አሁን እዚህ ቤንዚን ሙላ እያለኝ ነው፣ ናፍታ ሙላ እያለኝ ነው። እዚህ ጋር በብር ከሆነ 75 ሪያል ክፍል እያለኝ ነው። ማስታወቂያው ማየት እስከሆነ ደግሞ ማስታወቂያ የሆነ ፍሪ ያኔ ጌም ተራ የሆነ እንደምትመለከቱት 38 አገኛለሁ። ማስታወቂያ ማይቼ ያንን ስታርት እንለዋለን ማለት ነው። ፍሪ የሚለውን ማስታወቂያ ለማየት ይሄን ስታርት እንለዋለን። ከዛ ማስታወቂያ ይቼ ስመጣ ደግሞ ቪዲዮ እንዲያረዝም ለእናንተ ላቁመው። ማስታወቂያ አሁን ትንሽ ማስታወቂያ እንደምትመለከቱት ማስታወቂያ ይቼ ስመጣ ናፍታዬን ሞላሁኝ 38 ሐላላ አገኘሁ ማለት ነው። እንደምትመለከቱት ይሆና SR 0.38 የሚለው እንደምትመለከቱት 38 4 ብር መጀመሪያ ላይ ስትገቡ ይሰጣችኋል። 4 ብር ከምናምን ሆኗል ማለት ነው። የኔ ቪዲዮ የሚቀርጸው ስለያዘው ነው ማለት ነው። መጀመሪያ ላይ በዚህ ልክ ስትገቡ 4 ብር ይሰጣችኋል። እንደምትመለከቱት እንግዲህ አሁን ሌብላችን እንትን ብሏል። እዚህ ጋርም ከታች በኩል ምልክት አድርጎልኛል። እንደምትመለከቱት ምልክት አድርጎልኛል። እዚህ ስገባ እንደምትመለከቱት እዚህ ጋር 5 በ5 ሌብል ሲሞላ እንዲያልኳችሁ እዚህ ጋር ሪሴፕድ አለ 6 ብር ሪሴፕድ አለ። 4 ብር ነበረው 10 ብር ምናምን ሆኖ ማለት ነው። እዚህ ጋር የቀረጽኩበት ስለሆነ ከላይ በኩል ስለያዘው ነው። የእናንተ ይወጣላችኋል ማለት ነው። እመለሳለሁኝ እኔ እዛው ያን ያው ኮኮብ ስጥ ነው እናንተ እዚህ ጋር እኔ የቀረጽኩበት ስለሆነ ነው የያዘው ማለት ነው። እና እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ሲቀር ደግሞ እዚህ ላይ ደግሞ አለች እቺ ያከበኩበት ላይ እዚህ ላይ ገብታችሁም ደግሞ እዚህ ላይ የምትወስዱት ነገር አላችሁ። ያንንም እንትላላችሁ ሴቭ ታደርጋላችሁ ማለት ነው። ሁለተኛ ሲቀጥል ደግሞ ምን መሰላችሁ ከታች ኢንቫይት ምትላለች እዚህ ጋር እንደምትመለከቱት 74 ምትላለች። እዚች ላይ ኢንቫይት ላይ ገብታችሁ ለሰዎች እናንተ እዚህ ኢንቫይት ነው የምትለው እንጂ አንዴ ክሊክ አድርጋችሁ ኮፒ ኮንታክት የምትለው እና አንዴ ኮፒ ኮንታክት አድርጋችሁ ለእናንተ ለሰዎች ስትጋብዙ ቢያንስ 5 ሰዎች ተጋበዛችሁ ስንት ታገኛላችሁ ማለት ነው? 74 ዶላር ይሰጣል። 74 ሪያል ይሰጣችኋል ማለት ነው። ዶላር ይቅርታ ዶላር አልኩኝ። ባላችሁበት በነገራችን ላይ ባላችሁበት ሀገር ላይ ነው ምንት የሚለው ማለት ነው። ለማውጣት ደግሞ ስትሉ ብሩን እዚህ ጋር ነው የምትመለከቱት። 10 ዶላር ሲደርሱ ነው ማውጣት የምትችሉት። እዚህ ጋር የምትመለከቱት እስከ 40 ዶላር ወይም ደግሞ 40 ሚል አለ እዚህ ጋር 150 ለምሳሌ 40 ሚለው 10 ዶላር ነው። 75 ሚለው 20 ዶላር ነው። 150 ሚለው ደግሞ ይቅርታ 150 ሚለው 40 ዶላር ነው። 75 ሚለው 20 ዶላር ነው። 40 ሚለው 10 ዶላር ነው። ከዛ ዊዝድሮ የምታደርጉበት ያው ፔፓል ላይ ገብታችሁ ፔፓል አካውንት ያስፈልጋችኋል። እንደዚህ ፔፓል ሚለው ላይ ገብታችሁ ኮንታክት አድርጋችሁ ያው እንትናችሁ ሲሞላ እኔ አሁን ገና 2 ዶላር ነው የሰራሁት ማለት ነው። 2 ዶላር ነው። ያው አሁን ሸር ስታደርጉ ተኒ በኒ ልከስገቡ 4 ብር ይሰጣችኋል። ቀጣይም ደግሞ 5 ሌቭል ስትደርሱ 6 ብር ከዛ በላይ ትወስዳላችሁ። ሁለተኛ ደግሞ ጌሙ ስትጫወቱ እንትን ብላችሁ ማለት ነው። ጌሙ ስትጫወቱ የምታገኟቸውን ነገሮች በሳንቲማችሁ በእናንተ አትግዙ ማለት ነው። ሳይለንት ማድረግ ብቻ ትናዝጋር ሳይለንት ታደርጋላችሁ ማለት ትችላላችሁ። ነው ተመለከቱ። እጋኒ ወንዳትጋጩ ያዝዛላችሁ እንደዚህ መኪናው ማለት ነው። እናንተ ታቆሙታላችሁ እንዳትጋጩ። ተተጋጫችሁም ደግሞ ማስታወቂያ አይታችሁ ነው እንጂ እንትን ማለት ያለባችሁ ማስታወቂያ ነው ማየት ያለባችሁ እንጂ ሌላ በራሳችሁ እንትን አትበሉት ማለት ነው። ምክንያቱም እዚች የምቆጥረው አሁን ይቻላችሁ 20 ደቂቃ ቆጥሮ አንድ ነው የሚሰጠን። ለምሳሌ በ6 ሰዓት ውስጥ 20 ይሰጠናል። በማስታወቂያም አይታችሁ ለሁለት ጊዜ 16 ይሰጣችኋል። በማስታወቂያም እዚህ ላይ ይሰራል ማለት ነው። ያልገባችሁ ጥያቄ ካለ እንግዲህ ኮሜንት ላይ ከታች ጠይቁኝ። ይቅርታ ደግሞ የት እንደምታገኙት የት እንደማስቀምጥላችሁ ሳላነግራችሁ ነውና ቴሌግራም ቻናላችሁን ቴሌግራም ላይ ትከፍቱና ምን ሰርች ባሩ ላይ ምን ታደርጋላችሁ እዚህ ላይ መሰላችሁ ይቅርታ አብዱ በዚህ በኔ መልኩ እንደምትመለከቱት አፕ ስትሉ ይሄ የኔ ቻናል ነው። እዚህ ላይ ማስቀምጥላችሁናል ሊንኩን ከዛች በኩል ላይ እዚህ ላይ መለቅላችሁናል። ከዚህ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ላይ መለቅላችሁናል ማለት ነው። እዚህ ጋር እንደምትመለከቱት የቀስት ምልክቷን እዚህ ጋር እንደ ክሊክ ታደርጉና ከእናንተ ወርዶ ሲያባ ቀጥታ ወደ ስልካችሁ አንስቶል አድርጋችሁ መጠቀም ትችላላችሁ። እዚህ ላይ አስቀምጥላችኋለሁ ማለት ነው። እንደምትመለከቱት አሁን እንግዲህ እንደዚህ ወርዶ ታበቃ በላይ አንዴ ክሊክ እናደርጋለን። ይሄ አይደለም ይሄን ያው ለእናንተ ለምሳሌ ነው። ገና ስርጭንላችሁ እዚህ ላይ ማስቀምጥላችኋለሁ። እንደርጋችሁ እንደምትጭኑ ወደ ስልካችሁ ለእናንተ ለማሳየት ነው ማለት ነው።